ሰላም ጤና ይስጥልኝ። ዛሬ በሳይንስ የተረጋገጡ 9 ህይወቱን የሚቀይሩ የነጭ ሽንኩርት ጥቅማ ጥቅሞችን እናያለን። እስከ መጨረሻው ከኔ ጋር ከቆዩ ነጭ ሽንኩርትን እንደገና በተመሳሳይ መልኩ እንደማትመለከቱ ተስፋ አድርጋለሁ። ለብዙ ሺህ ዓመታት ለምን ጥቅም ላይ እንደዋለም ትገነዘባላችሁ። ስሜ ዶክተር ዘይነዲን ይባላል። ከ8 ዓመት በላይ የህክምና አገልግሎት እየሰጠሁ እገኛለሁ። ባለፉት ዓመታት በሺዎች የሚቆጠሩ ታካሚዎችን አክሜያለሁ። እናም እንደማይናወጥ እውነት ተምሬያለሁ። በሽታን መከላከል ከመድኃኒት ከማወጥ በበለጠ አስፈላጊ ነው። እና ዛሬ የባህላዊ ጥበብና የዘመናዊ ሳይንስ ጥምረት የሆነ ነጭ ሽንኩርትን አቀርባለሁ። የማቀርበውን ከዝቅተኛ ወደ ከፍተኛ ጠቀሜታዎች ይሆናል። 9ኛ ነጭ ሽንኩርት ጉንፋንን የመዋጋት አቅምን ይጨምራል። ነጭ ሽንኩርት በሽታ የመከላከል ስርዓትን ይጨምራል። ጥናቶች እንደሚያሳዩት የነጭ ሽንኩርት ተጨማሪ መድኃኒቶች የሚወስዱ ሰዎች 63 በመቶ ጉንፋን የመያዝ ዕድልን ይቀንሳል። ከተያዙም 70 በመቶ በፍጥነት ያገግማሉ። 8ኛ ነጭ ሽንኩርት የተፈጥሮ አንቲቢዮቲክ ነው። አሊሲን የተባለ ውህድ በውስጡ ይዟል። ይህም ባክቴሪያዎችን፣ ቫይረሶችና ፈንገሶችን ሊገድል ይችላል። እንደ ፋርማሲውቲካል አንቲቢዮቲክስ ያሉ ጥሩ የአንጀት ባክቴሪያዎች በማይጎዳ መልኩ። 7ኛ ነጭ ሽንኩርት የደም ግፊትን ይቀንሳል። ከፍተኛ የደም ግፊት ጸጥተኛ ገዳይ ይባላል። ነገር ግን ነጭ ሽንኩርት ለመቆጣጠር ይረዳል። አንዳንድ ጥናቶች እንዳመለከቱት ደረቅ ያለ ነጭ ሽንኩርት በየቀኑ መውሰድ የሲስቶሊክ የደም ግፊትን እስከ 10 ሚሊ ሜርኩሪ ሊቀንስ ይችላል፣ ልክ እንደ መደበኛ መድኃኒቶች። ይህም ኩላሊት፣ ልብና አይን በግፊት የመጠቃት ዕድልን ይቀንሳል። 6ኛ ነጭ ሽንኩርት የኮሌስትሮል ደረጃን ያሻሽላል። ነጭ ሽንኩርት ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል በመቀነስ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል እንዲጨምር ያደርጋል። ስለ ልብ ጤንነት ለሚጨነቁ ሰዎች ትንሽ ጥቅም አይደለም። የኮሌስትሮል መጠን ማነስ ማለት ወደ አንጎል፣ ወደ ልብና ወደ ተለያዩ አካል ክፍሎች የተሻለ ደም ፍሰት ይኖራል ማለት ነው። 5ኛ ነጭ ሽንኩርት ከባድ ንጥረ ነገር ለማስወገድ ይረዳል። በአንድ የሰዎች ጥናት ነጭ ሽንኩርት በደም ውስጥ ያለውን ሊድ የተባለው ንጥረ ነገር 19 በመቶ ቀንሷል። እንደ ራስ ምታትና የደም ግፊት ያሉ ምልክቶችንም ቀንሷል። ለብክለት፣ ለኬሚካሎችና ለመርዛማ ንጥረ ነገሮች የተጋለጡ ነጭ ሽንኩርት እነዚህን ነገሮች ከሰውነቱ ለማስወገድ ከፍተኛ ጠቀሜታ አለው። 4ኛ ነጭ ሽንኩርት የአትሌቲክስ አፈጻጸምን ይጨምራል። ይህ ብዙ ሰዎችን ያስገርማል። በጥንቷ ግሪክ ነጭ ሽንኩርት ጥንካሬን ለማሻሻል ለኦሎምፒክ አትሌቶች ተሰጥቷል። በዘመናዊ ሳይንስ አሁን ነጭ ሽንኩርት የአካል ብቃት እንቅስቃሴን ድካም ለመቀነስ ይረዳል። ይህም ማለት የበለጠ ጉልበት፣ ተጨማሪ እንቅስቃሴን፣ ጠንካራ ልብ ማለት ነው። 3ኛ ነጭ ሽንኩርት ጸረ ካንሰር ነው። በርካታ ጥናቶች የነጭ ሽንኩርት አጠቃቀም ለጨጓራ፣ አንጀት እና ለጉሮሮ ካንሰር የመጋለጥ ዕድልን ቀንሷል። በነጭ ሽንኩርት ውስጥ የሚገኙ የሰልፈር ውህዶች ካንሰርን የሚያስከትሉ ንጥረ ነገሮች ለማስወገድ እና የእጢ መፈጠርን ያግዳሉ። 2ኛ ነጭ ሽንኩርት የአእምሮ ጤናን ይደግፋል። በነጭ ሽንኩርት ውስጥ የሚገኙት አንታይኦክሲዳንቶች እና ጸረ ብግነት ውህዶች እንደ አልዛይመር እና የመርሳት በሽታ ያሉ የአንጎል በሽታዎችን ለመከላከል ይረዳሉ። 1ኛ ነጭ ሽንኩርት ረዘም ላለ ጊዜ ለመኖር ሊረዳው ይችላል። አስማት ስለሆነ ሳይሆን የእርጅና ዋና መንስኤዎችን ያነጣጠረ ስለሆነ ነው። እነዚህም ኢንፍላሜሽን፣ ኦክሲዲቲቭ ስትረስ እና ፑር ኢሚዩኒቲ ናቸው። ስለዚህ ነጭ ሽንኩርት በህይወቱ ላይ ዓመታትን ብቻ ሳይሆን ህይወትን ለዓመታት መጨመር ይችላል። ከዚህ ቪዲዮ እንድትገነዘቡ የምፈልገው ነገር ካለ ይህ ነው። አንዳንድ ጊዜ በጣም ከፍተኛ ጠቀሜታ ያላቸው መድኃኒቶች በሐኪም ማዘዣ የማይመጡ ናቸው። ነገር ግን ብዙ ዋጋ ከማንሰጣቸውና በቀላል ኩሽናችን ከምናገኛቸው ነገሮች ነው። ስለዚህ ትልቅ ዋጋ እንስጣቸው። ነጭ ሽንኩርት ምግብ ብቻ አይደለም፣ ከበሽታ መከላከልም ጭምር እንጂ። ይህ ቪዲዮ ጠቃሚ ነው ካገኙት ለበለጠ በሳይንስ የተደገፈ በባህል ላይ የተመሰረተና ለጤና ጠቃሚ የሆኑ ነገሮችን ለማግኘት ሰብስክራይብ ያድርጉ። ይህም ቪዲዮ ለጓደኛው፣ ለቤተሰብ አባል ያካፍሉ። እኔ ዶክተር ዘይነዲን ነኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩልኝ።